ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን ማሳደስ ይችላሉ። የአዲስ አበባ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል በስራ ላይ ሊውል መሆኑ ተገለጸ። በቅርቡ ይህ አገልግሎት ወደ ተግባር ሊውል መሆኑን የገለጸው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፍኬት ማውጣት የሚችሉበት የዲጂታል ፖርታል የተዘጋጀ ሲሆን በቀጣይ ይህንን ለማስጀመር እንደታለመም ተናግረዋል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት የምዝገባ ሂደቱን ማከናወን እንደሚችሉም ተገልጿል። ይህ አሰራር በወረዳ ቢሮዎች የሚታየውን ረጅም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸውን ወይም ሰርተፍኬታቸውን ለመውሰድ ብቻ በአካል መሄድ እንዲያስችላቸው ይረዳል ሲሉም አቶ ዮሴፍ መግለጻቸው ተገልጿል። እስራኤል ለሶማሊላንድ የሀገርነት እውቅና ሰጠች። እስራኤል ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያውም ሀገር ሆናለች። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ ነበረችው ሶማሊላንድ በመጨረሻ ሙከራዋ ተሳክቶ ከእስራኤል የሀገርነት እውቅናን አግኝታለች። የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሳር እስራኤልና ሶማሊላንድ የሙሉ የዲፕሎማሲ ግንኙነቶችን ለመጀመር አምባሳደሮችን ለመመደብና ኤምባሲዎችን ለመክፈት መስማማታቸውንም አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንዱ ፕሬዝዳንት መሐመድ አብዱላሂ ጋር የተነጋገሩ ሲሆን እውቅናው ታሪካዊ ነው ብለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንዱ ፕሬዝዳንት መሐመድ አብዱላሂ ጋር የተነጋገሩ ሲሆን እውቅናው ታሪካዊ ነውም ብለውታል። ኔታንያሁ ዛሬ ሶማሊላንድን እንደ ነፃና ሉዓላዊ ሀገር እውቅና መስጠታቸውን አውጀዋል። እስራኤል ለሶማሊላንድ እውቅና የሰጠችው ዓመት ከፈጀ ንግግር በኋላ መሆኑንም አስታውቃለች። እስራኤል እውቅናውን የሰጠችው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑን ተገልጿል። የሶማሊያ ፌዴራል መንግስት በበኩሉ ሶማሊላንድ አንዷ የሶማሊያ አካል መሆኗን በመግለጽ የእስራኤልን ውሳኔ ተቃውማለች። የሀገሪቱ ግዛታዊ አንድነት እንዲከበርም አሳስባለች። ግብጽም እንዲሁ ከሌሎች ጋራ በመሆን እስራኤል የሰጠችውን እውቅና ተቃውማለች። የሶማሊያ አንድነትና ሉዓላዊነት እንዲከበርም አስገንዝባለች። ቱርክና ጅቡቲም ከሶማሊያ ጋራ በመሆን የእስራኤልን ውሳኔ ተቃውመዋል። ከዚሁ ጋር ተያይዞም የአፍሪካ ህብረት ለሶማሊያ አንድነት እና ሉዓላዊነት ያለውን የማይናወጥ ቁርጠኝነት ባወጣው መግለጫ አሳውቋል። የአፍሪካ ህብረት ኮሚሽነር ሊቀመንበር መሐመድ አሊ ዩሱፍ በሶማሊላንድ በተሰጠው እውቅና ላይ ከባድ ስጋት አለኝ ብለዋል። የኮሚሽኑ ሊቀመንበር በአፍሪካ ህብረት መስራች ህግ መርሆች ላይ የተመሰረተውንና በተለይም በ1964ቱ የአፍሪካ የአንድነት ድርጅት ውሳኔ የጸደቀውን ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ የሚለውን የቆየና ጽኑ የአፍሪካ ህብረት አቋምን እደግፋለሁም ብለዋል። ሊቀመንበሩ ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ናት በማለት ሶማሊላንድን እንደ ገለልተኛ አካል እውቅና ለመስጠት የሚደረጉ ማንኛውም ውጥኖች ወይም እርምጃዎችን ውድቅ አድርገዋል። ፕሬዝዳንት ዜሌንስኪ ከትራምፕ ጋር ሊመክሩ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አገራቸው ከሩሲያ ጋር እያደረገች ያለው ጦርነት ለመቋጨት ለሚደረገው ንግግር ነገ እሁድ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ አስታወቁ። ዜሌንስኪ ከትራምፕ ጋር በሚኖራቸው ቆይታ በአሜሪካ በተዘጋጀው የሰላም እቅድ እንዲሁም አሜሪካ የደህንነት ዋስትና ስለምትሰጥበት ሁኔታ በሚያትተው ሌላ እቅድ ላይ ትኩረት እንደሚያደርጉ ገልጸዋል። አንድ ከፍተኛ የሩሲያ ባለስልጣን ግን ሞስኮ ከአሜሪካ ጋር ድርድር እያደረገችበት ያለው የሰላም እቅድ ፍጹም የተለየ እንደሆነ ተናግረዋል። ዜሌንስኪ ሩሲያ ወታደሮቿን የምታስወጣ ከሆነ ዩክሬንም ምስራቃዊውን ዶንባስ ግዛት እንደምትለቅቅ በመግለጽ የድርድር ሀሳብ ማቅረባቸው ይታወሳል። የሩሲያ መንግስት ግን እስካሁን ድረስ ስለዚህ የድርድር ነጥብ አስተያየት አልሰጠም። ሩሲያ በዩክሬን ላይ ሙሉ ወረራ የከፈተችው በየካቲት 2014 ዓ.ም ነበር። በአሁኑ ሰዓት ሞስኮ 75 በመቶ የሚሆነውን የዶኔትስ ግዛትና የአጎራባቹን ሉሃንስክ 99 በመቶ ትቆጣጠራለች። እነዚህ ግዛቶች በጥቅሉ ዶንባስ ተብለው ይጠራሉ። ዩክሬን ጦርነቱን ለመቋጨት በሚደረገው የሰላም ስምምነት ውስጥ የደህንነት ዋስትና እንዲሰጣትም ትሻለች። ዜሌንስኪ ያቀረቡት አንዱ አማራጭ ሩሲያ በኃይል ለመያዝ ሞክራ ባልተሳካላት የዶንባስ አካባቢዎች ከወታደራዊ እንቅስቃሴ ነፃ የሆነ ነፃ የኢኮኖሚ ዞን ማቋቋም የሚል ነው። ዜሌንስኪ አርብ ዕለት 20 ነጥቦችን የያዘው የሰላም እቅድ 90 በመቶ መጠናቀቁን ለጋዜጠኞች ተናግረውም ነበር። ስራችን ሁሉም ነገር 100 በመቶ ዝግጁ መሆኑን ማረጋገጥ ነውም ብለዋል።
በማህበራዊ ሚዲያ ገጻቸው ባጋሩት ልጥፍ ደግሞ አንድም ቀን እያባከንን አይደለም፣ በቅርቡ በከፍተኛ አመራር ደረጃ ከፕሬዝዳንት ትራምፕ ጋር ለመገናኘት ተስማምተናል፣ አዲሱ ዓመት ከመግባቱ በፊት ብዙ ሊወሰን ይችላል ሲሉም ጽፈዋል። ትራምፕ በበኩላቸው አርብ ዕለት በታተመው የፖለቲኮ መጽሔት ላይ በወጣ ቃለ መጠይቃቸው የዩክሬኑ ፕሬዝዳንት እኔ እስከማጸድቀው ድረስ ምንም ነገር የለውም ማለታቸው ተዘግቧል። የሰላም ሂደቱ በሩሲያ ፕሬዝዳንት ቭላዲሚር በኩል በጥሩ ሁኔታ እየተካሄደ እንደሆነ እንደሚያስቡ የተናገሩት ትራምፕ በቅርቡ ከፑቲን ጋር ንግግር አደርጋለሁ ብለው እንደሚጠብቁም ገልጸዋል። የክሬምሊን ልዑክ የሆኑት ክሪል ዲሚትሪቭ ባለፈው ሳምንት በአሜሪካ ፍሎሪዳ የነበራቸውን ስብሰባ አጠናቀው ወደ ሩሲያ ከተመለሱ በኋላ የፕሬዝዳንት ፑቲን ረዳቶች ከአሜሪካ ባለስልጣናት ጋር ተጨማሪ ንግግር በስልክ አድርገዋል። የሩሲያ የውጭ ጉዳይ ሚኒስትር ዴኤታ ሰርጌይ ሪያብኮቭ በተደረገው ንግግር ጥሩ መሻሻሎች መታየታቸውንም ጠቅሰዋል። ነገር ግን ዩክሬን በአሜሪካ እቅድ ላይ የሚደረገውን ንግግር ለማበላሸት እየሞከረች ነው በማለትም ከሰዋል። ሚኒስትር ዴኤታው አርብ ዕለት በሩሲያ መንግስት ቴሌቪዥን በሰጡት አስተያየት ታህሳስ 25 2025 በእውነትም ለመፍትሄ አንድ ደረጃ የተቃረብንበት ዕለት ሆኖ በሁላችንም አይምሮ ውስጥ የሚኖር ይመስለኛል። የመጨረሻውን ግፊት አድርገን ስምምነት ላይ መድረስ የመቻላችን ጉዳይ ግን በምናከናውነው ስራና በሌላኛው ወገን ፖለቲካዊ ፈቃደኝነት ላይ ይወሰናልን ብለዋል።